ምንም አይነት ፒሲው አይነሳም። ኦልሞስት ዴድ የሆነ ላፕቶፕ። ሰላም እንኳን ደህና መጣችሁ ወደ ቴክ ፕላስ ዩቲዩብ ቻናል። እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ በዛሬው ቪዲዮ የምናየው እንግዲህ የዛሬ ከስተመር እንግዲህ እንዲሰራ ይዞልን የመጣው ላፕቶፕ ችግር ምንድነው? ፒሲው ሙሉ ለሙሉ አይሰራም ማለት ነው። ሞስት ፕሮባብሊ ይሆናል ብዬ የምገምታቸው ነገሮች ናቸው እነዚህ። እያንዳንዱ የባትሪ ሊሆን ይችላል፣ የራም ችግር ሊሆን ይችላል፣ ወይም ደግሞ የስክሪን ሊሆን ይችላል። ሰው እያንዳንዱን ስቴፕ ድንገት የእናንተ ቢበላሽ ራሳችሁ እንዴት አድርጋችሁ በቀላሉ ፊክስ ማድረግ እንድትችሉ የሚያሳይ ቪዲዮ ነው። መጀመሪያ ላይ እስከሆነ ፓወር ሰፕላይ እንግዲህ ፓወር ሰፕላይ ኮኔክት አድርጌ ያሳያችኋለሁ። እንደምታዩት ምንም አይነት ፒሲው አይነሳም። ኦልሞስት ዴድ የሆነ ላፕቶፕ ነው። ሰው ምንድነው ፓወር ላይ ቻርጀሩን በሚሰካበት ሰዓት ኤልኢዲ ፍላሽ ነው የሚያደርገው። ኦልሞስት ዴድ ሰው በቀላሉ እንዴት አድርገን ማስተካከል እንደምንችል አብረን ያለን ማለት ነው። እንግዲህ ለዚህ ችግር መንስኤ የሚሆኑት እንግዲህ ሃርድዌር ኮኔክሽን ሲኖር፣ ፎልቲ ባትሪ ሲሆን፣ ፎልቲ ፓወር አዳፕተር በሚሆንበት ጊዜ፣ ሌላው ደግሞ ሃርድዌር ፕሮግራም ሃርድዌር ኮኔክሽኖች በሚኖሩበት ጊዜ ነው። ሰው በመጀመሪያ እንግዲህ ምንድነው የምናደርገው? ኪቦርዱን አውጥተን ቼክ እናደርጋለን ማለት ነው። ሜቢ የሱ ችግር ከሆነ ቼክ እናደርጋለን። እንግዲህ እሱን አውጥ እንሞክረዋለን። አስከንሲ እንደምታዩት ምንም አይነት የኦልሞስት ሴም ምንም አይነት ለውጥ የለው ማለት ነው። እንግዲህ ይሄ የመጀመሪያው ስቴፕ። ሁለተኛው ስቴፕ ላይ ደግሞ ራም እንጠርገዋለን በላጲስ ወይም ደግሞ ቦታውን ደግሞ በብረሽ ቲነር ካለ በሱ ጸዳ እናደርገውና እንመልሰዋለን። ቼክ እናደርጋለን ማለት ነው። አሁንም ሴም ፕሮብሌሙ ሶስተኛው ባትሪውን አውጥተን እንሞክራለን። ሶስተኛው ባትሪውን አውጥተን ስንመርክዝ ሴም ነው ፕሮብሌሙ። ሰው በቀጣይነት እንግዲህ ሙሉ ለሙሉ የቦርዱን ሙሉ ለሙሉ እናወጣዋለን ማለት ነው። ከዛም በኋላ ቦርዱን አውጥተን ቦርዱ ላይ ሌላ የሊኩዊድ ዳሜጅ ኦር ሾርት ነገር ካደለ እንግዲህ ፒሲውን ፈተነዋል። እንግዲህ ከፈታ ነው በኋላ ምንም አይነት እንደምታዩት ምንም አይነት የሊኩዊድ ዳሜጅ ያደረገ ምንም አይነት ነገር የለም። በቲነር ወይ በቲነር እናጸዳውና መልሰን ደግሞ አስገብተን ደግሞ ቼክ እናደርጋለን ማለት ነው። በመቀጠል እንገጥመዋለን። ከዛ ቼክ ነው የምናደርገው ማለት ነው። ዲስኩን እንገጣለን፣ ራሙን፣ ሲዲ ሮሙን ሁሉንም ከዛም በኋላ እናስረውና ባትሪ ሁሉንም እናስገባለን። ኪቦርዱንም እንደዛው። በመቀጠል ጨርሻ ላይ ሰርቷል ማለት ነው። በማይታመን ሁኔታ ይሄን ይመስላል። እንግዲህ የዛሬ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰቡ